ሰላም ጤና ይስጥልን የዩቲዩብ ቻናል ተመልካቾቻችን ፈጣንና ታማኝ መረጃ የምናደርስላችሁ ዜና በአለም ዙሪያ የተሰኘው የዩቲዩብ ቻናላችን ነው። በየዕለቱና በየሰዓቱ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ለሰዓቱ ወደ ያዝናቸው ሰበር ዜናዎች አልፋለሁ። ሄዝቦላ የእስራኤልና የሊባኖስ ተኩስ አቁም ስምምነት እንደማትቀበል አስታወቀች። በአለም ለመጀመሪያ ጊዜ በኤአይ ክትባት መሰራቱ ተገለጸ። የዩክሬን ፕሬዝዳንት ዜሌንስኪ ፊት ለፊት ለመነጋገር ለፑቲን ግልጽ የሆነ ደብዳቤ ጻፉ። በአሜሪካ አሸማጋይነት ሊባኖስና እስራኤል የደረሱበት የተኩስ አቁም ስምምነት እንደማይቀበል ሄዝቦላ አስታወቀ። ሄዝቦላ ባወጣው ጠንካራ ይዘት ያለው መግለጫ ላይ መሪው ናኢም ቃሲም ድርድሩ ለሊባኖስ አሳፋሪና ውጤት አልባ ሆኗል ብለዋል። ስምምነቱን በሊባኖስ ሕዝብ ስም እንደማይቀበለውም ታጣቂ ቡድኑ አስታውቋል። እስራኤልና ሊባኖስ ከዚህ ቀደም የደረሱበት የተኩስ አቁም ስምምነት እንደሚያድሱ አስታውቀዋል። በሊባኖስ ውስጥ የሄዝቦላ እንቅስቃሴ የሚገደብበት ሁኔታን ለመፍጠርም ተስማምተዋል። የእስራኤልና ሊባኖስ ስምምነት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም ነው። ፕሬዚዳንት ዶናልድ ትራምፕ ከሄዝቦላና ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መወያየታቸውን ጠቅሰው የተወሰነ መሻሻል መስተዋሉን አስታውቀዋል። ሊባኖስ ሰላም ብታገኝ መልካም ነው፣ ለአመታት ጥቃት ሲደርስባት ነበር፣ ጥቃቱ ቢገታ ጥሩ ይሆናል ሲሉም ተናግረዋል። ትራምፕ ይህንን ከማለታቸው በፊት በውይይቱ ያልተሳተፉ የሄዝቦላ መሪ ሄዝቦላ ተኩስ አቁም ተዋጊዎች ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤል ዓላማ የማሳካት ያህል ነው ብለዋል። የሄዝቦላ ጠንካራ ይዞታ በሆነ የቤይሩት ደቡባዊ ክልል ተመሳሳይ ስሜት ነው። ቢቢሲ ካነጋገራቸው የአካባቢዎች ነዋሪዎች አንዱ የሆነው ሳሚ ይህ ሰላም ስምምነት ሳይሆን መረታት ነው ሲል አስተያየቱን ሰጥቷል። ሰው ሰራሽ አስተውሎት በመጠቀም ከተለያዩ የቫይረስ አይነት እንዲሁም ከወረርሽኝ የሚከላከል ክትባት መሰራቱን ተመራማሪዎች ገለጹ። በኬምብሪጅ ዩኒቨርሲቲ ጥናት ያካሄዱት ቡድን እንዳለውም ለመጀመሪያ ጊዜ የክትባት ዋነኛ ክፍል በሰው ሰራሽ አስተውሎት ኤአይ ተሰርቶ ውጤታማነቱ በሰው እንዲፈተሽ ተደርጓል። ክትባቱ ሁሉንም የኮሮና ቫይረስ ዝርያዎች እንዲሁም ቀጣዩን ወረርሽኝ የሚያስከትሉ እንስሳትን የሚያጠቁ ቫይረሶች መከላከል እንዲችል ተደርጎ እንደተሰራ ሳይንቲስቶች አስታውቀዋል። የክትባት ምርምሩ ገና መጀመሪያ ደረጃ ላይ የሚገኝ ሲሆን የምርምር ቡድኑ ለጉንፋንና ለኢቦላ ክትባት ለመስራት ሙከራ እያደረገ ነው። ክትባት ሰውነት ኢንፌክሽን ለይቶ እንዲዋጋ ያስችላሉ። አንዳንድ ቫይረሶች ባህሪያቸው ስለማይለዋወጡ ክትባቶቹ ውጤታማ ሳይሆኑ ይቀራሉ። ስለዚህም በየጊዜው ክትባትን ማሻሻል ያስፈልጋል። የኮቪድና ጉንፋን ክትባት ላይ በየጊዜው ማሻሻል የሚደረገው ለዚህ ነው። ከተመራማሪዎቹም አንዱ ፕሮፌሰር ጆናታን ሄኒ ሁሌም ወደኋላ እንቀራለን፣ አሁን ግን ቀድመን ለመገኘት እየሞከርን ነው ብለዋል። የሳይንቲስቶች ግብ ወረርሽኝ ከመነሳቱ በፊት ማስቆም እንደሆነ አስረድተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለመቋጨት ባለው አዲስ እርምጃ ከፑቲን ጋር ፊት ለፊት ለመነጋገር ጥያቄ ያቀረቡ። መሪው ለራሻ ፕሬዝዳንት ቭላድሚር ፑቲን በጻፉት ይፋዊ ግልጽ ደብዳቤ በአውሮፓ ላይ ያለው ጦርነት አሁንም የአሜሪካን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው በማለት ሰላም ሊመጣ የሚችልበትን በዩክሬንና ራሻ መካከል የሚደረግ የቀጥታ ንግግር ነው ብለዋል። ዜሌንስኪን እንዲደረግ ባሰቡት ንግግር ወቅት ሙሉ ለሙሉ የተኩስ አቁም እንዲደረግ ጠይቀዋል። ይሁን እንጂ ፕሬዝዳንት ፑቲን ይህንን ሀሳብ ሐሙስ ዕለት ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የሁለቱ ሀገራት መሪዎች የሚገናኙ መልካም እንደሆነ ተናግረዋል። የደብዳቤውም ይዘት እምቢተኝነት እንዲሁም ፌዝ ያለው ሲሆን ዩክሬን በቅርቡ በራሻ ግዛት ላይ የፈጸመችውን ጥቃት ላይ ያተኮረ ይመስላል። ዜሌንስኪን ፑቲን ከ26 ዓመታት የስልጣን ቆይታ በኋላ ጫና እያሳደረበት ነው ብለዋቸዋል። ከዚህ ባለፈ ደብዳቤው ግብዣነት ያካተተ ነው። ዩክሬን ይህንን ጦርነት በእኛና በእርሶ መካከል በቀጥታ ንግግር እንዲቋጭ ሀሳብ ታቀርባለች፣ ለንግግርም ጥሪ እያቀረብኩ ነው በማለት ዜሌንስኪን ጽፈዋል። በሰዓቱ የያዝናቸው ዜናዎች እነዚህ ናቸው። በቀጣይ ዜና እስከምንገናኝ ቸር ሰንብቱ።